መኑ ውእቱ ገብርኤል የተሰጠው ሀብተ እግዚአብሔር እንደ ባለ አምስት ክሌቱ እንደ እምነቷ እግዚኦ አምላክነ መንግሥትኩ የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ያለው ነው የተነበበው። ይሄ ወንጌል ክፍል ዛሬ በቅድስት ቤተ ክርስቲያናችን በሁሉም ቦታ ይሄው ነው የሚነበበው። አሐቲ ቅድስት ጉባኤ እንተ ሐዋርያት ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል። ለሰይጣንና ለመልእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል በልቡ ልዩ ሐሳብ ያለበት ዝሙት የሚፈጽም ቂም የያዘ ቢኖር አይቅረብ። እጄን ከአፋዊ ድፍ ንጹሕ እንዳደረግው እንዲሁ ከሁላችሁ ደም ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ ከእሱ ለመቀበላችሁ መተላለፍ የለብኝም። ኃጢአታችሁ በራሳችሁ ይመለሳል እንጂ በንጽሕና ሆናችሁ ባትቀርቡ እኔ ከበደላችሁ ንጹሕ ነኝ። የተጠሩ ብዙዎች በሉ፣ የተመረጡ ግን ጥቂቶች ናቸው። የተጠሩ ስንት ናቸው? ብዙዎች። የተመረጡ ግን ጥቂቶች ናቸው። ከተመረጡ እግዚአብሔር ምስለ ኩልክሙ አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍ ማድረጋቸው። እግዚኦ መሐረነ ክርስቶስ።
በእንተ እግዝእትነ ማርያም መሐረነ ክርስቶስ በሐልዮ በነቢብ በገቢር በሐሳብ በቃል በተግባር የሰራነውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር መኑ ውእቱ ገብርኤል የተሰጠው ሀብተ እግዚአብሔር። ወንጌል ቅዱስ ዘእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ወንጌላዊው ማቴዎስ እንደጻፈው ጌታችን እንደተናገረው የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና እያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊት የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የነዛ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንክባት የምትሰበስብ ጨካኝ ሰው መሆንክን አውቃለሁ። ፈራሁኝ፣ ሄጄም መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለ። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንኩባት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል። ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እና እንደምን አረፈዳችሁ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች፣ በመንበሩ ዙሪያ ለአገልግሎት የቆማችሁ ካህናት፣ ዲያቆናት፣ ለቅዳሴ ለውዳሴ ለጸሎት የተገኛችሁ ፍቅረ እግዚአብሔር የገባችሁ የእግዚአብሔርን ቀን ሰንበትን በማክበር በቤቱ ያላችሁ ምእመናን ምእመናት ሁላችሁም እንደምሰነበታችሁ። ድምፅ ያንሳል፣ ቤተ ክርስቲያናችን ሙሉ ነው። ላይ ምታችም እንደምንከረማችሁ። አንደበታችንን ለምስጋና ለጸሎት የፈቀደልን አምላካችን ስሙ ለዘላለም የተመሰገነ ይሁን። ጥቂት ደቂቃ ቃሉን እንደተለመደው እንሰማለን። አሁን የተነበበውን ወንጌል በኋላ በሰፊው የምንማረው ቢሆንም ግን
ጥቂት ነገር አንስተን መልእክቱ ምን እንደሆነ አድምጠን እንድንሄድ ስለሚገባ ባለፈው ሳምንት እንደገለጽ ነው በዚህ ሰዓት ወንጌሉን ተነቦ እንድናብራራው እንድንረዳው ስለታዘዝን ይልቁንም ደግሞ እናንተም በሰከነ ልቦና መስማት የምትችሉበት ሰዓት ስለሆነ በሌላ በኩል ደግሞ አረፍ በሉ ሲሏችሁ ደስ ስለሚላችሁ ብዬ ነበር። ይላችኋል አይደል? ይላችኋል? አዎና ግን ማሳሰብ የምፈልገው አረፍ በሉ ማለት ሁለተኛውና ከባዱን ረፍት እንቅልፉን ማለት አይደለም። በንቃት በትጋት ጆሮን ሰጥቶ ቃሉን ሰምቶ ለመሄድ ተዘጋጅቶ ለመቆም ለመቆየት ነው። ቃሉን እግዚአብሔር በልቦናችን ያሳድርብን። ነጥሮ እንዳይመለስ ደርሶ እንዳይቀር እሾክ እንዳይዘው ደረቅ ድንጋይ ላይ መንገድ ላይ ተዘርቶ እንዳይቀር ካበቀለ በኋላም ፍሬ ሳያፈራ እንዳይቀር እግዚአብሔር በሰማነው ቃል 30፣ 60፣ 100 ፍሬ እንድናፈራበት እሱ ይርዳ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ያለው ነው የተነበበው። ይሄ ወንጌል ክፍል ዛሬ በቅድስት ቤተ ክርስቲያናችን በሁሉም ቦታ ይሄው ነው የሚነበበው። አሁን የምንረዳው ምናልባት ሌላ ጋር ያስቀደሰ ወገን ዘመድ ቤተሰብም ካላችሁ ልትነጋገሩበት ስለምትችሉ የዕለቱ ነገር ገብቶን መሄድ ስለሚገባን የማን ወንጌል ተነበበ? የማቴዎስ ምዕራፍ 25 ከቁጥር 14 ጀምሮ ነው። እንደሰማችሁት ወደ አንድ ሀገር ይሄድ የነበረ አንድ ባለጠጋ ሰው ለባሮቹ ለአገልጋዮቹ ብድር ሰጣቸው። በየአቅማቸው በየችሎታቸው አበደራቸው። ለእያንዳንዱ እንዳቅሙ ይላል አላችሁ። ለእያንዳንዱ እንደምኑ እንደ አቅሙ። ለአንዱ 5 ነው፣ ለአንዱ 2 ነው፣ ለአንዱ ደግሞ 1 ነው። እነዚህ ተበዳሪዎች አትርፈው እንዲመጡ፣ እነዚህ ተበዳሪዎች ስራ እንዲሰሩ፣ እነዚህ ተበዳሪዎች የተበደሩትን እንዲመልሱ ነው ያበደራቸው። ከዚያ በኋላ ቆይቶ ወደ እነሱ ተመለሰና ጠየቃቸው። ያበደርኳችሁን መልሱ፣ የሰራችሁትንም ስራ ግለጡ አላቸው። ያን ጊዜ ቀረቡ። እንዳያችሁት አንዱ 5 አትርፏል፣ 5 የተበደረው፣ አንዱ 2 አትርፏል፣ 2 የተበደረው፣ 1 የተበደረው ግን አላተረፈም። አበዳሪው ይህንን ሲሰማ 2ቱን ተበዳሪዎች አመሰገናቸው። ወጥተው ወርደው ደክመው ጥረው ግረው አትርፈው ስለተገኙ ታማኞች ናችሁ፣ መልካም አገልጋዮች ናችሁ፣ በጎ ሰው ናችሁ። በጥቂቱ ታምናችኋል። እስቲ ንገሩኝ። በጥቂቱ ታምናችኋል፣ በብዙ ሾማችኋለሁ አላቸው። ይልቁንም ወደ ጌታ ደስታ ግቡ ብሎ መኖሪያ የደስታ ስፍራ የደስታ ቦታ ሰጣቸው ነው የሚሉባቸው። ለምን እንዲህ አላቸው? ባበደራቸው መክሊት ሰርተው አደራቸውን ተወጥተው ስለተመለሱ አትርፈው ስለተገኙ ነው። 3ኛው ግን ቀብሮ ሳይሰራ ስለተመለሰ አበዳሪውን አሳዝኖታል፣ አስቆጥቶታል። አንተ ክፉ ባሪያ ሀኬተኛ፣ ገንዘቤን ለሌሎች በሰጠኸው ነበር። አዎ፣ ይልቁንም ይሄ ተበዳሪ ደካማ ተበዳሪ አንደበቱ ያልተስተካከለ ንግግሩ ያላማረ ተበዳሪ ነበር። በተመለሰ ጊዜ ይናገር የነበረው ነገር ሁሉ አበዳሪውን አሳዘነው። ምን እንዳለ አይታችኋል። አንተ ካልበተንክበት የምትሰበስብ ሳታጭድ ወደ ጎተራ የምትከት መሆንክን አውቃለሁ፣ ፈራሁ። ተመልከቱ።
ይህን ሲሰማ ጌታው አበዳሪው እንዴት እንዲህ ትላለህ? እኔ ሳልበትን መሰበስብ መሆኔ ነው። አዎ ምንድን ያለው? ፈራው ካልዘራበት የምታጭድ ካልበተንክበት የምትሰበስብ ምን ሰው መሆንክን ያለው? ጨካኝ። እንዴት አበድሮት ሰጥቶት አትርፍ ስራ ብሎት አደራ ብሎት የራራለትን ይሄ ሰው ግን ሲመለስ ንግግሩን ይውት። አንዳንድ ተበዳሪ ሲመልስ ያኮርፋቸዋል። አንዳንድ ተበዳሪ ሲወስድ ይስቃል፣ ሲመልስ ያዝናል። ገጥሟቸው ያውቃል? አንዳንድ ተበዳሪ ሲበደር ደስተኛ ነው፣ ሲመልስ ግን ይከፋዋል። አንዳንድ ተበዳሪ ጭራሹ ነው ብድሩን አይመልስም። ብድሩን ያልከፈለ ሰው ክሬዲት ያለበት ሰው ምንድን ነው የሚሆነው? እዚህ ሀገር ምን ይደረጋል? ክሬዲታችንን ባንከፍል ምንድን ነው ምን ሆነው? እዚህ ሀገር ምንድን ነው የሚበላሸው? ሂስትሪ ይበላሻል፣ ላይፉ ይበላሻል፣ ኑሮ ይበላሻል። ይሄ ተበዳሪ ሲመልስ አንደኛ ሳይሰራ ያችኑ ቀብሮ፣ ሁለተኛ ንግግሩን ይዩት። አሳዘነው ይላል። ባጭሩ በምሳሌ የተነገረ ቃል ነው። አበዳሪው ለሁሉ የሚሰጥ ጌታችን አምላካችን ኢየሱስ ክርስቶስ ነው። አበዳሪው ባለጠጋው አምላክ እግዚአብሔር ነው አላችሁ። አበዳሪው ማን ነው? ባሮቹ የተባሉ አደራ የሰጣቸው በየደረጃቸው የእሱ ተከታዮች ናቸው፣ እኔንም እናንተንም ጨምሮ። እሱ ያላበደረው ሰው የለም፣ ለሁሉም እንደያቅሙ። እሱ አደራ ያላለው ያለመከረው ያላስተማረው ያልሰጠው ሰው የለም፣ እንደያቅሙ። ሁሉም በያቅሙ ሰርቶ አትርፎ እንዲመጣ ተበድሯል። ሁሉም ደግሞ እንዲመልሱ ይመጣል፣ ይጠይቃል። አላችሁ መልሱ ብድሩን ይላል፣ ይጠይቃል። ምን እንደሰራንበት ምን እንዳተረፍንበት መልስ እንድንሰጥ ይፈልጋል። 5 የተበደረው ብዙ ደክሞ ወጥቶ ወርዶ አደራውን ተወጥቶ አትርፎ ነው የመጣው። እግዚአብሔር የተመሰገነ ይሁን። እንደዚህ ለመሆን እሱ ይርዳና። አሁን እንደዚህ የተበደሩ አሉ፣ አደራ የተረከቡ መንጋውን፣ ህዝቡን የሱ የሆነውን እንዲያገለግሉ የሾማቸው የመረጣቸው ስልጣን የሰጣቸው አሉ። ባለ 5 በሃይማኖት ቢሆን ከላይ ጀምሮ ጳጳሳቱን፣ ኤጲስቆጶሳቱን፣ ቀሳውስቱን አደራ ያላቸውን መምህራኑን፣ ሊቃውንቱን እንዲያተርፉበት ይፈልጋል። ብርዱን፣ ቦርዱን፣ ረሃቡን፣ ችግሩን፣ ስቃዩን ታግሰው ክሱን፣ ውንጀላውን፣ በሐሰት መከሰሱን፣ በሐሰት መወንጀሉን ችለው ታግሰው ሰርተው እንዲመጡ ዳገት እንዲወጡ ቁልቁለት እንዲወርዱ አንገታቸውን ለሰይፍ ደረታቸውን ለጦር እንዲሰጡ እንዲህ የተበደሩ ይህን ሰርተው የተመለሱ አሉ። እንደምታውቁት ብንኖር ለጌታ እንኖራለን፣ ብንሞትስ እኔ ጋር ሆኖ ብለው የዚህን ዓለም ተድላ ደስታ ንቀው ሰርተው የተመለሱ አሉ። እስከ መጨረሻ የጸኑ። እስከ የት የጸኑ? እስከ መጨረሻ የጸኑ አሉ፣ የታገሱ አሉ። ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት ብለናል ባለፈው። ስለ መንግሥተ ሰማያት ስለሱ አደራ ስለሱ ኃላፊነት ብለው የተረከቡትን የተወጡ አሉ። አደራ የተባሉ በጎችን ጠብቁ፣ ግልገሎችን ጠብቁ፣ ጠቦቶችን ጠብቁ የተባሉ ያንን የተወጡ አሉ። ታውቃላችሁ፣ ስለ መንጋው ራሳቸውን አሳልፈው የሰጡ ስለ መንጋው የሞቱ አሉ። ደግሞ እንደ መጨረሻው ተበዳሪ ሀኬተኛ ሆነው ኢንቨስተር እየሆኑ የሚታዩ ደግሞ አሉ። የእግዚአብሔር ልጆች ሁሉም ይጠየቃል በየአቅሙ። ባለ ሁለት የተበደረ አንድ የተበደረ የተበደራችሁ ይጠይቃል እግዚአብሔር ሁላችንንም። ጳጳሳቱን ብቻ አይደለም ቀሳውስቱንም ይጠይቃል። ካህናቱን ብቻ አይደለም ምእመናኑንም ይጠይቃል። እያበደራችሁ ነው። እሱ ማን አለ ያልሰጠው? ማን አለ አደራ ያላለው? አደራችን እየተወጣን
ኃላፊነታችን እየተወጣን ነው። የተማራችሁ ሰዎች የእውቀት ባለቤት በተማራችሁት ምን እንደሰራችሁበት ይጠይቃል። ሐኪሞች ስለ በሽተኞች ስላደረጋችሁት ይጠይቃል ብለናል በሌላ ጉባኤ። እንዲያው ጋዋን ለብሶ ወዲያ ወዲህ መንሸራሸር ብቻ ከሆነ ይጠይቃል። ስለ ሕሙማኑ የደዌ ዳኛ አልጋ ቁራኛ ስለሆኑት ይጠይቃል። ዝቅ ብለው የሚያክሙ በሽተኛውን የሚያገለግሉ ብድራቸውን መክሊታቸውን አትርፈው ይመልሳሉ። ባለጸጋዎች ስለ ድሆች እግዚአብሔር ይጠይቃል። በደጃችን ወድቀው እንደ ነዌ የሚጠብቁ ፍርፋሪያችንን አሉ። የእኛን ትራፊ ለማግኘት ደጅ የሚጠኑ አሉ። የሰጣችሁ ሰዎች፣ ሰርታችሁ የምትኖሩ ሰዎች፣ የዕለት እንጀራ ያላችሁ ሰዎች ከእናንተ ከኛ የተረፈውን የሚጠብቁ ድሆች አሉ። ይጠይቃል ምን አደረጋችሁት ብሎ። ታውቆ የለም እንዲህ አልዓዛር ደጅ ወድቆ ነዌ እየጠገበ ሳይራራለት ቀረ። ሁለቱም ሞቱ። ነዌ ወደ ሲኦል፣ አልዓዛር ወደ ገነት ገባ። ከነዌ ይልቅ የነዌ ውሾች ተሽለው አልዓዛርን ቁስሉን ላሱለት ነው የሚለው። ግን ይጠይቃል። ማናል ለማይጠየቅ? ጉልበት ያላችሁ ስለሰጣችሁ ጉልበት እግዚአብሔር ይጠይቃል። ምን ሰራችሁበት ብለን ኃጢአት ነግደን ኃጢአት አትርፈን እንድንኖርበት አይደለም። እና ይሄ ቀን ይሄ ዕለት ገብርኄር ይባላል። ማን ይባላል? አንድ ላይ ነገሩኝ። ዕለቱ ማን ይባላል? ገብርኄር፣ መልካም አገልጋይ ማለት ነው። መልካሙን አገልጋይ የሸለመበት፣ ክፉን አገልጋይ ጥርስ ማፋጨት ወዳለበት ግባ ያለበት ዕለት ነው ዛሬ። አምላካችን ብድር ክፈሉ የሰጠዋችሁ መልሱ የሚልበት ነው። ምን ይዘን እንቀርብ ይሆን? እስቲ ንገሩኝ። የተጣላ ያስታረቃችሁ አላችሁ? የሚያስታርቁ የእግዚአብሔር ልጆች ናቸው የሚለውን ሰምታችኋል፣ አበድሯችኋል። ስንት ሰው አስታረቃችሁ? ወይስ ደግሞ በጸብ በክርክር ውስጥ ተገኛችሁ? የተራበ ያበላችሁ አላችሁ? ያዘነ ያጽናናችሁ አላችሁ? ሆዴ ባሰውን አንጀት የላሰውን አይዞህ ብላችሁ የመለሳችሁ አላችሁ? እንባ ያበሳችሁ አላችሁ? አላችሁ? ምን ይዘን እንቀርባለን በፊቱ? ስለዚህ ዛሬ የጠየቀበት ቀን ነው። የማይጠይቀው የለም። ስለ ሕዝቡ ባለስልጣናቱን ይጠይቃል። የማይጠየቅ አይምሰላችሁ። ድሃ ተበደለ፣ ፍርድ ተጓደለ ብለው ፍትህ የማይሰሩትን ይጠይቃቸዋል። ስለ ሕዝቡ መባዘን፣ ስለ ሕዝቡ መራብ መጠማት፣ ስለ ሕዝቡ ስደት መከራ፣ ስለ ሰው እንባ እግዚአብሔር ይጠይቃል። እግዚአብሔር ስለ እናንተ ይቆማል ይላል መጽሐፍ። የተወደዳቸው ክርስቲያኖች እንግዲያውስ ያተረፈ የሚሸለምበት ደግሞ ያልሰራ የሚጠየቅበት ቀን መሆኑን ካወቅን ዛሬም እያበደረን ነውና እግዚአብሔር እድሜውን እየሰጠን ጤናውን እየሰጠን ውለን እየገባን ሰርተን እየኖርን ነውና በዚህ ሁሉ መልካሙን ሰርተን ዋጋ እንድናገኝ አንተ መልካም አገልጋይ፣ አንቺ በጎ ታማኝ እንዲለን የእሱ ቅዱስ ፈቃድ ይሆንልን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ጸሎት አይለየን። አሜን። ቅድስት የምትሆን ከቤታችን ከቅድስት ድንግል ማርያም ቃነሳ ያለ ኃጢአትና ያለ በደል እንዳሰባደገ በአንድ በስም ሀልስ የለበትም። ከዚህ በኋላ በስጋ ሞተ ወላ ከወራ ወስማ ያረገ ኃይል ባለው ጋር የተቀመጠ ከአብ ስር ዘብራችሁ ቅዱስ ሰደደልን ዓለምን ሁሉ አዳነ። ከአብና ከወልድ ጋር ሁሉ የሚሆን እንግዲህ ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል። ለሰይጣንና ለመልእክተኞቹ
በተዘጋጀ በመለኮት እሳት እንዳይቃጠል በልቡ ልዩ ሐሳብ ያለበት ዝሙት የሚፈጽም ቂም የያዘ ቢኖር አይቅረብ። እጄን ከአፋዊ ድፍ ንጹሕ እንዳደረግው እንዲሁ ከሁላችሁ ደም ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ ከእሱ ለመቀበላችሁ መተላለፍ የለብኝም። ኃጢአታችሁ በራሳችሁ ይመለሳል እንጂ በንጽሕና ሆናችሁ ባትቀርቡ እኔ ከበደላችሁ ንጹሕ ነኝ። ይህ የቄሱን ቃል ያቃለለ ወይም የሰጋና የተነጋገረ ወይም የቤተ ክርስቲያን ውስጥ ጥቅሙ ቢኖር ጌታችንና መድኃኒታችን ኢየሱስ ክርስቶስ እንዳሳሰነ በእርሱ ላይ እንደተነሳሳ ይወቅ ይረዳ። ስለ በረከት ፈንታ መርገምን Kama maza
እንድናስቀድስ የፈቀደልን አምላክ ስሙ የተመሰገነ ይሁን። ድምፅ የሰማ ለሕፃናቱ ድምፅ እንዲቀንሱ አድርጓቸው። ያው ቅዳሴው አላለቀም። መዘምራን ልጆቻችን ተዘጋጅተዋል። ቀደም ብለው ዝማሬ ያቀረቡልን ሕፃናት ልጆቻችን የመጀመሪያው ዝማሬ ምን ነበር ታስታውሱታላችሁ? ምን ነበር የዘመሩት? የሚዘመረው ዝማሬ ሁሉ እኛ እንድንማርበት ወይም ደግሞ የጸሎት መዝሙር ከሆነ እንድንጸልይበት ወይም ደግሞ የምስጋና መዝሙር ከሆነ እንድናመሰግንበት ነው እዚህ መድረክ ላይ የሚዘመረው። እና የመጀመሪያው መዝሙር ምን ነበር? ቃል ሲነገር ልስማ። ሊዲያ የተባለች በዚህ በአዲስ ኪዳን ላይ የሐዋርያው ጳውሎስን ትምህርት ሰምታ የእግዚአብሔር ቃል ልቦናዋ ተከፈተ ይላል። እና ልክ እንደዛ እንደሷ ልቦናችን ምን ይበል? የእግዚአብሔር ቃል ለመስማት ሰምተን ደግሞ ለመፈጸም ልቦናችን ምን ይበል? እንደ ሊዲያ ይከፈትልን ብለው ነው የዘመሩት። ከዛ በኋላ ደግሞ ተወከፍ ጸሎትነ ውስተ ነዋየ ሰማይ ብለው አቤቱ ጸሎታችንን ከሰማያት ሆነ ምን በል ተቀበለን እያሉ ለእኛም እያስተማሩ ሃይማኖታቸውን እየመሰከሩ እኛም ደግሞ ምስክርነቱን ምስጋና ከሆነ እያመሰገንን ምስክርነቱን ከነሱ እኩል እየመሰከርን ነበር የቆየ ነው። በመቀጠል ወጣት ልጆቻችን ለዝማሬ ተዘጋጅተዋል። እስኪዘጋጁ ድረስ ነበር የኔ ንግግር። ቀጥታ ወደ ዝማሬ ወስዳችኋለሁ። አሁንም የተወሰነ ድምፅ አለ፣ የሕፃናቱ ድምፅ ግን ያው ሲዘመር ሊጠፋ ይችላል። ቀጥታ ወደ ዝማሬው ወስዳችኋለሁ። Mola,
ለሚገሉት ሲራራ የጨለመ የነጋ የተሻለ ቀን ይመጣል። በፍቅሩ ጦር ሳይወጋ ናፍቆት ይመታል። ያን ክፉ ቀን መደናፈር እንደ ዋርካ የሰፋለው ነውርን ሁሉ በምክድር በሞተልን በኢየሱስ ነው። ጌታ ኢየሱስ ይቅር ባይ ነው። ፍቅር ምሕረት ከቦት በሰማያት ሚኖር እያመመው አባቱን እየጠራ አይቻለው ለሚገሉት ሲራራ አድኖ አርሥቲክሙ ቅድመ እግዚአብሔር አምላክነ በእደ ገብሩከ ከመ ይባርክሙ እግዚኦ አድን ሕዝበከ ወባርክ ርስተከ። አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍ ማድረጋቸው። እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በሐልዮ በነቢብ በገቢር በሐሳብ በቃል በተግባር የሰራነውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ በሰላም ስሬት የኩነነ ዘተዋር ስጋ ክብር መቃወም እንዳባተ ስልኬ ኩሉ አለ ስለይ በረከተ ለክለ ስተም ተብረት ያንሰይኩ በሰላም እግዚአብሔር ልዑል ይባርካችሁ ቀድሳችሁ። መሰናክል ፈተና ድንገተኛ አደጋ አያጋጥማችሁ። ቅዱስ ሚካኤል ቅዱስ ገብርኤል በቀኝ በግራ ይጠብቋችሁ። በሰላም ወደ ቤታችሁ ግቡ። መኑ ውእቱ ገብርኤል የተሰጠው ሀብተ እግዚአብሔር እንደ ባለ አምስት ክሌቱ እንደ እምነት